ሰላም ውድ የሃላ ቤተሰቦች እንዴት ሰነበታችሁ? ዛሬ ደግሞ በጥያቄያችሁ መሰረት ከሃላ ወደ ባንክ እና ወደ ባይናንስ እንዴት ዊዝድሮል እናደርጋለን የሚሉ ጥያቄዎች ነበሩ። እነሱን እንዴት ከሃላ ወደ ባንክ የሚሆን ወደ ቀጥታ ወደ ባይናንስ እንዴት ዊዝድሮል እናደርጋለን ዩኤስዲቲ አድሬሳችንን አስገብተን እንዴት ዊዝድሮል እናደርጋለን ይቅርታ እንዴት ዊዝድሮል እናደርጋለን የሚለውን አንድ በአንድ ማሳያችሁ ይሆናል። ተከተሉኝ። አሁን እዚህ ጋር እንደምታዩት ቀጥታ ሚ የምትለዋን እንነካና ከታች ሩም ሙመንት ሜሴጅ ሚ የሚል አለ። አራቱ አማራጮች አሉ። ሚ የምትለዋን እንነካለን። ሚ የምትለዋን ከነካን በኋላ ኮይንስ ኤንድ ፖይንትስ የሚል አለ። ፖይንትስ የሚለውን አንድ ጊዜ እንነካለን። እንደዚህ አይነት ኢንተርፌስ ይመጣል። እሱ እንዳለፈ ምን እናደርጋለን? ዊዝድሮል ለማድረግ ነው እኛ እየተጠቀምን ያለነው። አሁን እያየን ያለነው ምንድነው? ፖይንታችንን እንዴት ወደ ገንዘብ እንቀይራለን፣ እንዴት ወደ ዶላር፣ እንዴት ወደ ኢትዮጵያ ብር እንቀይራለን የሚለውን ነው። ስለዚህ አሁን በመጀመሪያ ወዴት እናያለን? ወደ ኢትዮጵያ ብር እንዴት መቀየር አለብን የሚለውን ይሄን ፖይንት እናያለን ማለት ነው። ስለዚህ አሁን እዚህ ጋር ከረንሲ ታይፕ የምትለዋን አንድ ጊዜ እንነካለን። ከረንሲ ታይፕ የምትለዋን አንድ ጊዜ እንነካና እዚህ ጋር ያስመርጠናል የምፈልገውን ሀገሮች። እኛ ደግሞ ኢትዮጵያ ላይ ነው፣ ወደ ኢትዮጵያ ብር ነው መቀየር የምፈልገው። ኢትዮጵያ የምትለዋን እንመርጣለን። ከዛ ኢትዮጵያ የምትለውን ከመረጥን በኋላ ቀጣይ ስቴፓችን ምን ይሆናል? ፔመንት ሜተድ ይሆናል። ፔመንት ሜተዳችንን ስንመርጥ እዚህ ጋር ለእኛ ምቹ ነው የምንለው ባንኮችን እንመርጣለን። አሁን ለምሳሌ እዚህ ጋር እኔ ቴሌ ብር ሊሆን ይችላል፣ ሲቢኢ ሊሆን ይችላል። የምፈልገው ዞሮ ዞሮ የፈለግኩትን የባንክ እንትን እጠቀማለሁ። ሲቢኢን አንድ ጊዜ እመርጣለሁ። ሲቢኢን እመርጥና ያው እንዳልኳችሁ የእናንተ ምቾት ነው የምትመርጡት። እዚህ ጋር ካሻውት የምታደርጉትን አማውንት ታስቀምጣላችሁ። ለምሳሌ 100,000 ከሆነ እዚህ ጋር 100,000 ትሉታላችሁ። 100,000 ብላችሁ ትጽፋላችሁ። አሁን ላይ እዚህ ጋር ምንድነው $1 በ148 ብር ሂሳብ ነበር እዚህ በፊት የነበረው ስራ። እዚህ በፊትም እንደምታስታውሱት እዚህ በፊት ሰርች የላችሁ በነበረው ቪዲዮ ሙሉ በሙሉ በ148 ብር ነበር $1። ነገር ግን አሁን ላይ $1 በ155 ብር ነው። አፕዴት አድርጓል ሙሉውን ማለት ነው። ስለዚህ እዚህ ጋር የምታዩት 1550 ብር ነው ማለት ነው ሙሉ በሙሉ። ከዚህ ጋር ሲሳይ ወዳጄ ይላል። ለምሳሌ የራሴን ነው 0922 53 0903 እዚህ ጋር ምንድነው የሆነ ስህተት ቢፈጠር እንኳን ያን ኦርደር የከፈለው ሰው ከእናንተ ጋር ኮሚኒኬት እንዲያደርግ ይጠቅማል። ስለዚህ ትክክለኛ እዚህ የምንጠቀምበት ዋትሳፕ ቢሆን ቀጥታ ስልካችንን ብንጠቀም ትክክለኛውን ይመረጣል። ግን እዚህ ጋር ደግሞ ፕላስ 251 ብለን መጠቀም አንችልም። 09 ብለን ነው መጠቀም የምንችለው። እዚህ ጋር ደግሞ የባንክ አካውንታችንን እናስገባለን። ለምሳሌ እንደዚህ ከሆነ ይሄን የባንክ ቁጥር አስገባሁኝ። ከዚህ በኋላ ምን ይሆናል? ዊዝድሮል እለዋለሁ። ዊዝድሮል ስለው ቬሪፋይ ፔመንት ፓስወርድ ይላል። ቬሪፋይ ፔመንት ፓስወርድ ማለት ምን ማለቱ ነው? አሻራ ስንሰጥ አሻራ እዚህ በፊት አሻራ እንዴት መስጠት እንዳለብን ሰርቼላችኋለሁ ቪዲዮ። ወደ ኋላ ተመልሳችሁ ማየት አለባችሁ እሱን እንትን የሚላችሁ ከሆነ። ስለዚህ እዚህ ጋር ቬሪፋይ ፓስወርድ እሱን እናስገባለን። ቬሪፋይ እንለዋለን። ቬሪፋይ ስንለው ምን ይሆናል? ሰክሰስ ይላል። ስለዚህ እንዴት ዊዝድሮል ማድረግ አለብን በባንክ የሚለውን በዚህ መልኩ መጨረስ እንችላለን ማለት ነው። አሁን ቀጣዩ ወዴት እንሄዳለን? ቀጣይ ደግሞ ወደ ባይናንስ ወደ ዩኤስዲቲ አድሬሳችን እንዴት ገንዘብ ካሻውት ማድረግ እንችላለን የሚለውን ደግሞ በቀጣይ ስቴፕ እመለሳለሁ፣ አሳያችኋለሁ። መልካም ቆዩልኝ።